ጣቶችህን እያነሳህ በሌሎች ላይ አትቀስረው ሳትገበዝ አንድ ጊዜ ቆም ብለህ ራስህን ደግመህየው ተሐድሶ ቅብርጥሶ መናፍቃን ጂኒጋኔን የምትለው 10 ጊዜ የገደልኸኝ አንተን በደል የት ቀብረህ ነው አንተ ነህ ያመምከኝ አንተ ነህ ያመምከኝ መስቀል የጨበጥከው ወንጌል የምትሰብከው ቆመህ የምትቀድሰው የምታስቀድሰው አንተ ነህ ያመምከኝ ፍቅር ትሰብካለህ ፍቅር የታውቃለህ መዋደድ ሳይገባህ በጥቅስ ጋጋታ ታደናግራለህ አንተ ያልኖርከውን በሰው ትጮሃለህ 10 ጊዜ ሰብከህ 10 ጊዜ ሰብከህ 10 ሚሊዮን አማኝ ባንዴ ትከስራለህ አንተ ነህ ያመምከኝ ሌላም ህመም የለኝ የግርሳት ሆነህ የምታቃጥለኝ የመቅደስ ረመጥ የምትለበልበኝ ከውጭ የመጣውማ ቀድሞስ መቼ ቻለኝ የዮዲት ጉዲትን የግራኝ አህመድን የግብጽን ደርቡሾች የግኖስቲኮችን ዘመነ ጴርጋሞን የሮማ ከፋትን ያሪዮስ ያውጣከን የነንስጥሮስን ዘመን ተሻግሬ ሲገድሉኝ ሰፍቼ ሲሰቅሉኝ በዝቼ የኖርኩኝ ነኝ እኔ በአባቶች አጥንት በደም ተሰፍቼ አንተ ነህ ያመምከኝ አንተ ነህ ያመምከኝ ሌላም ህመም የለኝ የመቅደስ ረመጥ የምትለበልበኝ ስራቴን ያጠፋህ መጽሐፌን የበረስክ ባበው ታሪክ ቆመህ ታሪክ የማትሰራ በዘመን የነፈስክ ታቦትን አርክሰህ ጉሊት የቸረቸርክ አንተ ነህ ያመምከኝ አንተ ነህ ያመምከኝ በተኩላ ያስበላህ በጎቼን ያልጠበቅ የሰቡትን አርደህ የተሰበሩትን በሜዳ ይበተንክ ኪነቴን በገንዘብ ቸርችረህ ያረከስክ ቀድሰህ የከሰርክ ሰብከህም የከሰርክ ሺ በደል በድለህ በሌሎች ያላከክ አንተ ነህ ያመምከኝ አንተ ነህ ያመምከኝ ከሃይማኖት ይልቅ ዘርክን ያደመክ በጎጥ ተደራጅተህ በመቅደስ የቀደስክ ደሙን በእጅህ ይዘህ በዘውጌ ደም ልክፍት የሰው ደም የፈለክ ወንጌሉን ረግጠህ በመንደር የወረድክ አንተ ነህ ያመምከኝ አንተ እኮ ለሶስት 10 ተቆራርጠህ የጣልከኝ እንደ ቅርጫ ስጋ ተካፍለህ የበላኸኝ ከሚሊዮን አማኝ ከተረፈው ቃህን አንድ ሽማግሌ ወልደህ ያልሰጠኸኝ ፖለቲካው መጥቶ ጻቤን እስኪዳኘኝ የተውከኝ ከሆነ ታዲያ ይሄ ያመም ላንተማ ያመም ጭራሽ ቅልል እያልክ ታጨበጭባለህ በእጅህ ያለውን መስቀል ጉልበት ታሳጣለህ ልጅ ሆይ ታማለህ ታሸማቀቃለህ ተናገሪ ካልከኝማ ልታከመኝ ልታድነኝ ከቆምክማ ጮክ ብዬ እናገራለሁ የደምንባ እያነባሁ መከራዬን እነግርሃለሁ አንተ ነህ ያመምከኝ በ40 ቀን ተጠምቀህ በዛው የቀረኸው ጥበቤን ያልቀዳህ ወሰማ 70 ዓመት ሙሉ ወተት ምትጠጣ ጦጦኩን ያልጣልከው ባሳ ልብላ ጥያቄ ቆምከው አንተ ነህ ያመምከኝ ሌላም ህመም የለኝ አንተ ነህ ያመምከኝ የጥምቀት ለታማኝ የደመራ አገልጋይ የኢስሙላ መነኝ የድህነት ቀላባይ አመንዝራ ትውልድ ታምራት ተከታይ አንተ ነህ ያመምከኝ ልብህን ያልሰጠህ መተህ ቤተ መቅደስ አሪቲ ቄጤማ ገዝተህ ምትመለስ ሲነዱህ መነዳት ሲያፈሱህ የምትፈስ ነጋዴ ቢያጠምቅህ ግር ወታደር ቢያጠምቅህ ግር የማትከራከር በቃሉ መዝነህ ቢሸጡህ ምትሸጥ ፍጹም ግድ የሌለህ በሽታ አንተ ነህ ልጄ ሆይ ታማለህ ወስብሐት ለእግዚአብሔር እሺ ታችን ነፂ ዝማሬ ካለሽ ቀጤና እንድንማር
በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። በሥላሴ ስም አምኜ የተማጸንኩ ዘምራለሁ። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። በጠላቶቼ ላይ አፌ ተከፈተ፣ ማዳኑን አይቼ ልቤ ተደሰተ። እንደ እግዚአብሔር ያለ ረዳት ማን አለ? ደካማ ባሪያውን ስለተቀበለ። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ጠግበው የነበሩ እንጀራ ተራቡ፣ ተርበውም ያሉ ረኩ ጠገቡ። መች ጎሎብን ያውቃል አንተን ተደግፌ፣ በእጆች በረከት ተሞልቷል መዳፌ። በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። እግዚአብሔር ይገላል እንዲሁም ያድናል፣ የኃይለኞቹን ቀስት ሰብሮ ይታደጋል። መካኒቱ ሐና ወለደች 7፣ ስራ ይደንቀኛል በቀን በሌሊት። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ምስኪኑን ከጉድፍ ያነሳል ከምድር፣ ይዘረጋለታል የክብርን ወንበር። ተመከረ ልቤ ሐናን ተመልክቶ፣ እግዚአብሔር ሰጪ ነው ለጠበቀው ተግቶ። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። አሜን አሜን አሜን። ስለ ዝማሬው የዝማሬው ባለቤት ልዑል እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁንልን። ዝማሬያችንን ምስጋናችንን ይቀበለን። አሜን አሜን። በእውነት ወልታችን ቃልህን ያሰማልን፣ ቃልህን ያሰማልን። ለዝማሬው ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። ጸጋውን ያብዛልሽ፣ የአገልግሎት ዘመንሽን ሳብረዘ የሚያደርገው በቤት ያጽናልን። ከዚህ በላይ የምታገለግበት ረጅም ዕድሜ ከጸጋ ጋር ይስጥልን፣ ፍጻሜሽን ያሳምረው። እናመሰግናለን። እሺ ሰዓት ያው እየሄደ ስለሆነ ማጸዳለሽ እማ ታቀበል። እሺ በቅድሚያ እህታችን ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። የአገልግሎት ዘመንሽን ያዝምልን። ከዚህ በላይ የምታደርጊበት ረጅም ዕድሜ ከጤና ጋር ያድልልን። እናመሰግናለን። እሺ በእውነቱ ውድ የልዑል እግዚአብሔር ቤተሰቦች እንደምን አመሻችሁ፣ እንደምን ደርሳችሁ። እሺ እንግዲህ ታናሽነታችንን ሳትነቁ አክብራችሁ ስለጠራችሁን እግዚአብሔር ያክብረልን፣ እግዚአብሔር ያክብረልን ብለናል። እንዲሁም እንኳንም አደረሳችሁ። እሺ በመቀጠል
አንድ አጠር ያለች ስነ ግጥምና አንድ መዝሙር አቀርባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ የግጥሜ ርዕስ እናቴ ነሽ ማርያም። ምስክር አልሻ ላንቺ አማላጅነት በጸናው እቅፍሽ ስላለው በሕይወት በተሰጠሽ ኪዳን ከማፀንሽ ፍሬ እነሆ ቆሜያለሁ ምሮኝ እስከ ዛሬ። የነገ ተስፋዬ እመቤቴ ክብሬ ውለታሽ ብዙ ነው አልቋጨው ዘርዝሬ። በዓለሙ ሁካታ ጩኸት በበዛበት መከራና ስቃይ ከተሰማራበት በድቅድቅ ጨለማ ብርሃን በጠፋበት ለልቤ ማረፊያ ሆነሽኝ ሰገነት ታሪክ ሆኖ ቀረ የገጠመኝ ጭንቀት። ስምሽን ስጠራው ማርያም የኔ እመቤት በተዘጋው ቤት ውስጥ ጭር ባለው ከተማ ፈተናው ጸንቶብኝ ሰውነቴ ደክማ መጽናናት ሲሳነኝ እንባ ባይኔ ቀድማ ደርሰሽ ብርታቶንሽኝ አቆምሽኝ ከማማ። የስደት ስንቄ ነሽ ያንደበቴ ጣዕም ክብሬና ሞገሴ የኔነት ሰላም። ዛሬ እንደ ትላንት እልሻለሁ ማርያም አማላጅነትሽ ሞትን ያሻግራል። ጸሎት ርህራሄሽ ሰላምን ያሳያል። አንቺን የተሰጠው ፍቅርሽ የበዛ ሰው ያመሰግንሻል። የሚያመሰግንሽ የታደለ ሰው ነው። የሚያመሰግንሽ የታደለ ሰው ነው። ወሰባት ለእግዚአብሔር ወወላዲቱ ድንግል። እሺ አንድ መዝሙር ዘምራለሁ። ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት። ዓለማትን ሁሉ ለፈጠረ ጌታ ምስጋና ይድረሰው ከጧት እስከ ማታ። ስላሴን አመስግኑ ስላሴን አመስግኑ ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። የሚያመሰግኑ መላእክት በሰማይ ስሉስ ቅዱስ ያሉት እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራሃለን። ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ብራብ በስላሴ እጠግባለሁኝ በጠማም በአምላኬ እረካለሁኝ። ስላሴ አምባዬ ክብሬ ናቸውና ሁሌም የሚራሩና በሕይወት ጎዳና ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ። አመሰግናለሁ። ድል ስለዚህ
አሜን አሜን። በእውነቱ ለእህታችን ቃልህን ያሰማልን፣ ቃልህን ያሰማልን፣ ማይራችን ያሰማልን፣ ማይራችን ያሰማልን። ጸጋውን ይዛልሽ ያገልግል ዘመች ስብስብንቅም ቤት ያጽናለን። በተቀን ቅዱስ ድረስ ጥበቃቸው ብዛቸው አይለሽ እናመሰግናለን። እንደ እርሶ ደግሞ የሚሉት አያጡ በሰላም ሀገር ሰው የሚበጠብጡ ሌላ አዲስ ነገር ምን ሰምተው መጡ? አንቺ ምን ተነካሽ? ምንስ አየሽና? እኔ የሰማሁት ገርሞኛል በጠና። እኮ እኔም ለስማው እንዲገርመኝ ዝም ብለው በባዶ አይነዝንዙ። ታውቂያለሽ የኔ ውድ እኔ ሰው መሆኔን ከእናት ከአባቴ ድሮ መወለዴን ደግሞም አሁን እኔ የተከበርኩ በአገር ለዳው የምፈርድ የማላጭበረብር የሕግ አዋቂ ነኝ ሁሉን የማከብር። ወይ ጉድ! እርሱ ሰውዬ ዛሬ ደግሞ ምን ሆነዋል? እዚህ ሸንግ ቦታ ምን ችግር ገጥሞት ነው ያልሆነ የሆነውን የሚዘባርቁ? አሁን እስኪ ልስማዎት ምን እንደሆነ ጭንቁ። ታውቂያለሽ ሰምተሻል። ስለዚህ እንግዳ ሰው በዚህ ከተማ ላይ ተአምር የሚሰራው ኢየሱስ ተብዬ የእግዚአብሔር ልጅ አርጅቼ እያየ ይለኛል እንደ ልጅ ከውሃ ከመንፈስ እስካልተወለደ ሰው አይሆንም እስካልተጠመቀ። ሆይ በእውነት ያ ሰውዬ አብዷል። እንዴት ያረጀ ሰው ዳግም ይወልዳል? እኔማ ተረዳው እርሱስ አላበደም። ሰው ካልተጠመቀ ሕይወት አያገኝም። በአብና በወልድ በመንፈስ ቅዱስ ዳግም መወለድን ከውሃ ከመንፈስ አምኛለሁ እኔ ሕይወት እንዲቀደስ። እኮ አንተ ሰውዬ አሞታል መሰለኝ። ያገባውን ነገር ለኔም እንዲገባኝ እስቲ ዘርዘር አድርገው በቁጡ ያስረዱኝ። እንዴት ተደርጎ ነው ዳግመኛ የሚወለደው? እናቱ ማህፀን ተመልሰው ገብተው ወይስ እርሱ መሳይ ዳግመኛ ተፈጥሮ? ድንቅ ብሎኝ ነው። አይዘንድሮ ነገሩ ቀላል ነው፣ ከልብ ላጤ ነው። ከአባት ከእናታችን በምጥ ተወልደናል። የእግዚአብሔር ልጅ ለመባል ጥምቀት ያስፈልጋል። ከኃጢአት ከበደል ለመንጻት መፍትሄው ነው ንስሐ መግባት። ይህንን ነው የሚለው ኢየሱስ ክርስቶስ። ነገሩ እንዴት ነው? እያደረጉት ደበስበስ በእውነት ድንቅ ነው። ይገርማል ኢየሱስ። ይኸውልሽማ ስሚኝ ረጋ ብለሽ መድኃኒትሽ እርሱ ነው ያውም የሕይወትሽ። እኔ ሰው ሳያየኝ እርሱ ዘንድ መሄዴ አላዋቂ ሳልሆን በሰው ዘመድ በዘዴ እኔም አላውቀውን እርሱ ያውቃልና ነው ለመለወጥ በእምነት እንድጸና። እናም እርሱ ያለኝ ዘንድሮ ያስረዳኝ ሰው ካልተጠመቀ ሕይወት እንደማያገኝ ነገረኛ አብራርቶ መዳንን እንዳያገኝ ከእናት ከአባት አንድ የተወልደሻል ሕይወት የሚሆንሽ ጥምቀት ይቀርሻል። ከውሃ ከመንፈስ ያኔ ስትወለጅ ትበያለሽ በቅጥ የእግዚአብሔር ልጅ። እና ሁላችሁም እዚህ ቤት ያላችሁ በአጭር ሳናንዛዛ እንደምንላችሁ መጠመቅ መወለድ ስለሆነ ሕይወት ለእኛ እንወቅበት እንዳንጠፋ በሞት። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክቡር። አሜን። እሺ በእውነቱ የድርጊታችን እዚህ ጋር ያበቃል ማለት ነው። እሺ ወንድማችን መማር ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምኜ እዘምራለሁ። በስላሴ ስም ከኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ።
ለእኔ ያደረገው ብዙ ነው ጌታዬ። ለእኔ ያደረገው ነው ጌታዬ። እንኳንስ አድርገኝ ጌታዬ ሙሉ ሰው እንዲሁም ይህን ነበር ልብ የሚናፍቀው። የዘመናት ሸክም ቀረ ጎስቁልና የጠፋውን ድሪም አግኝተሃልና ከኃጢአተኛው ቆማል። ልጄ የት ነው ብለን እንፈልጋለን። አንተ ስላለ ቀላል መከራዬ ያደረገው ብዙ ነው ጌታዬ። ባገኘ ጊዜ ሸፍናሽ በለሷ ከፊት ያነበብኩት ፍጹማይ ከዚህ የበለጠ አያለ ምትለኝ አይኔ ይናገራል እንደማትረሳ ቆማል። ልጄ የት ነው ብለን እንፈልጋል። አንተ ስላለኸኝ ቀላል ለእኔ ያደረገው ብዙ ነው። አንተ ስላለኸኝ ምናለ ብለን ደጄን የምትመታ እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላርስም ምንጣፌን በእንባ መንጦላይቴን ከፍተህ በምህረት ግባ። ከኃጢአተኛው ልጄ የት ነው ብለን ይፈልጋል። አንተ ስላለኸኝ ቀሏል መከራ ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኸኝ ቀሏል መከራዬ ለእኔ ያደረገው ብዙ ነው ጌታዬ። እኔ እኮ አውቀዋለሁ ሁሉ ስታፈቅ የአናብስትን ጉድጓድ የሞላዋት ምድር እንዲህ ያለ ነው የሚገኘው ኢየሱስ ክርስቶስ አንተ ስላለህ ቀላል መከራዬ ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለህ ቀላል መከራዬ ለእኔ ያደረገው ብዙ ነው ጌታዬ። አሜን አሜን። እስኪ ሌላ መዝሙር ካለ ልዘምር። እሺ ክንድህን እጠፍ የሚል ማነው? ማዳንን ተው የሚል ማነው? ቢከፋቸው አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸው አሳዳጆቼ እስካሁን አለው ባንተ ጸንቼ። ማለፌ ሲቀር ሕይወት ስመላ ሲያልፍ ከላዬ የሞቴ ጥላ። ለምን አዘኑ ሰዱቃውያን ስለከፋቸው እንዳይቀር ማዳኑ። ክንድህን እጠፍ የሚል ማነው? ማዳንን ተው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። በባሕሩ ዳር ሕመሜን ትቼ አልጋዬን ባዝል ድኜ በርትቼ። በሰንበት ዳነ ማረ ብላችሁ ያዳነው ይሙት ለምን አላችሁ? ክንድህን እጠፍ የሚል ማነው? ማዳንን ተው የሚል ማነው? ቢከፋቸው አሳዳጆቼ
እስካሁን አለው ባንተ ጸንቼ ከፋቸው ማሳዳጆቼ እስካሁን አለው ባንተ ጸንቼ ስምሆን ዞር በል ይከፈት በሩ ይብቃኝ ሲያምረኝ ማንጎራጎሩ ኃጢአቴን ፈቅዶ ጌታ ከተወው ምን ተጎዳ በባዬ ባጥበው ክንድህን እጠፍ የሚል ማነው ማዳንተው የሚል ማነው ቢከፋቸው ማሳዳጆቼ እስካሁን አለው ባንተ ጸንቼ ግንባርና የአይኔ ቢሰራ ቢደባልቀኝ ከላዩት ጋራ ስለከበረ ክንድህን እጠፍ የሚል ማነው ማዳንተው የሚል ማነው ቢከፋቸው ማሳዳጆቼ እስካሁን አለው ባንተ ጸንቼ ቢከፋቸው ማሳዳጆቼ እስካሁን አለው ባንተ ጸንቼ አትዝጉ ደጁን እንመላለስ የተወደደው በእኛ ላይ ይንገስ የምናቀርበው ለጌትነቱ የከበረውን ይዘናል ሽቱ ክንድህን እጠፍ የሚል ማነው ማዳንተው የሚል ማነው ቢከፋቸው ማሳዳጆቼ እስካሁን አለው ባንተ ጸንቼ ቢከፋቸው ማሳዳጆቼ እስካሁን አለው ባንተ ጸንቼ አሜን አሜን። ስለ መዝሙሩ የመዝሙሩ ባለቤት ልዑል እግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ስላዳመጣችሁኝ አመሰግናለሁ። እኔ ባጎደፍኩት ባነጠፍኩት ባጎደልኩት በአፈ መላእክት ድንግል ማርያም ትቀበልልኝ ትሙላልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አሜን አሜን። ወንድማችን በእውነቱ በቅድሚያ ስለጮህን ቃሪትን ያሰማልን ጸጋውን ያብዛልህ። የአገልግሎት ዘመንን ሳብረ የሚያደርገው ዝማሬ መላእክትን ያሰማልን ጸጋውን ያብዛልህ። የአገልግሎት ዘመንን ሳብረ የሚያደርገው እናመሰግናለን። አሁን እንግዲህ ያው መራግባችን እያገባደልን ነው። አስካለ ማርያም እና እህተ ማርያም በረከት ተካፈሉ። እህተ ማርያም አለሽ ቀጥይማ ካለሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች እንደምናመሻችሁ እንደምታደርሳችሁ እንኳንም አደረሳችሁ እያልኩኝ አጠራረች ገጠማለች አንድ ዘማሪ ቀርባለሁ በስመ ስላሴ ገጠማለች። አዛኝቷ ማርያም ችግሬ ልንገርሽ እኮ ብለሽ ስሚኝ አዳምጪኝ እባክሽ። የገዛ ስራዬ አንገቴን አስደፍቶኝ ቀና ብዬ ማየት አቅቶኛል ተስኖኛል። ከአምላኬ ብጣላ በኃጢአት ብረክስ እታረቃለሁኝ አንቺ እስካለሽ ድረስ። ከአንቺ በቀር ለኔ ማን ሰው አለኝ? በዚያ በቁርጡ ቀን ዋስ ጠበቃ ሁኚኝ። ሁልጊዜ አዝናለሁ ተክዛለሁኝ። በበደሌ ብዛት ካንቺ ርቄያለሁኝ። አዛኝቷ እናቴ ርቀሽ አትራቂኝ። እንደ በላይ ሰው ጥላሽን ጣይብኝ። ብዙ ነው ሐሳቤ ላንቺ የማዋይሽ። ድንግል አትራቂኝ ምንም ባሳዝንሽ። እንደ ከፋኝ አልኖር በኃጢአት በትካዜ። ደግፊኝ እማምላክ ነይልኝ ምርኩዜ። በድንግዝግዝ ዓለም ተይዣለሁና በኃጢአት መንገድ ታስሬያለሁና ከስራቴ ፍቺኝ አማልጅኝ ከልጅሽ። በነፍስ በስጋ ድኜ ላመስግንሽ። አንቺን የለመነ አፉ አይመለስም።
እናት በልጇ ላይ ጨክና ማታውቅም በበደሌ ብዛት ከናቴ ብርቅም ትጎበኘኛለች አልጠራጠርም ትጎበኘኛለች አልጠራጠርም አልቅሼ ስጠራት የጭንቋን አማላጅ ፈጥና አረጋጋችኝ ድንግል ከነ ልጇ ፈጥና አረጋጋችኝ ድንግል ከነ ልጇ የማታሳፍርናት አምነው ለጠሯት ለሽ ማጽናናት እንባ ታብሳለች ታውቃለች ማጽናናት አንድ ዝማሬ ቀርባለ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ ስጦታው ብዙ ነው ለኔ የሰጠኝ ተመስገን ብቻ ነው አምላክ ላንተ ያለኝ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው እንደ በርባሚዎስ ስውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ እሱ ለመንገዴ ብርሃን ሆኖኛል የእርሱ ስለሆንኩኝ ሰላሙን ሰጥቶኛል ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው በድንቅ አጠራሩ በፍቅር የጠራኝ ከጋኔን እስራት ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው የዕዳ ደብዳቤ ሰደደው የማዳኑን ስራን አይቻለሁ ባይኔ ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናመስግን እንዘምር በእልልታ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው ዝማሬው የዝማሬው ባለቤት ለእግዚአብሔር ስም የተመሰገነ ይክበር ስብሐት ለእግዚአብሔር አሜን ለእህታችን በእውነቱ ቃል